አይገርምም? ግን የሆነ ጊዜ ምንም ነገር ግድ እስከማይሰጣችሁ ድረስ ትረጋጋላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም፣ በያላችሁበት ሰላማችሁ ብዙ ተስረፍርፍ ይበልልኝ። ዛሬ የሆነ ሀሳብ ላካፍላችሁ ወደድኩ። ሀሳብ አስተያየታችሁን ከቪዲዮ ስር እንድትሰጡኝ በትህትና ጠይቃለሁኝ። እንዲሁም ላይክ፣ ሼር፣ ኮሜንት ሰብ እያደረጋችሁ አበረታቱኝ። አይሰማችሁም? የሆነ ጊዜ ምንም ነገር ግድ እስከማይሰጣችሁ ድረስ ትረጋጋላችሁ። የሆነ ቀን የህይወት ጫጫታ ከጆሯችሁ ይልቅ በልባችሁ ጸጥታ ይበዛል። የሰዎች ንግግር እንደ ንፋስ ይመጣል፣ እንደ ንፋስም ያልፋል። ያኔ ማን አወደሳችሁ? ማንስ አቃለላችሁ? ማንስ አሞካሻችሁ? ማን አጣጣላችሁ? ከእንቅልፋችሁ እያስነሳችሁ አይሞቃችሁ፣ አይበርዳችሁ። ምክንያቱም ዋጋችሁ ከሰዎች አፍ ሳይሆን ከራሳችሁ ውስጥ ማወቅ ትፈልጋላችሁ፣ ትማራላችሁ። የሆነ ቀን ያጣችሁትን ከመቁጠር ይልቅ ያላችሁን ትመለከታላችሁ። የሄዱትን ሰዎች ከመከተል ይልቅ ከናንተ ጋር የቀሩትን ትይዛላችሁ። ያልተሳካውን ከማሰብ ይልቅ የተማራችሁበትን ታከብሩታላችሁ። ቀስ በቀስ እራሳችሁን ከብዙ ነገር ታጸዳላችሁ። ሁሉንም ለመመለስ አትሮጡም፣ አትቸኩሉም። ሁሉንም ለማስረዳት አትቸኩሉም። ሁሉንም ሰው ለማስደሰት አትሮጡም። ምክንያቱም አንዳንድ ጦርነቶች በዝምታ ይሸነፋሉ። አንዳንድ ድሎች ደግሞ በመተውም ይገኛሉ። ከዚያ ይቅርታ መጠየቅ የነበረባችሁን ነገርም አትሸከሙም። ለማይገባቸው ሰዎችም ልባችሁን አትሰብሩም። ለማይረዷችሁ ሰዎችም ለማሰብ ኃይላችሁን፣ ጊዜያችሁን አታባክኑም። ያኔ ህይወት አይቀየርም። እናንተ ናችሁ የምትቀየሩት። ችግሮች አይጠፉም። እናንተ ግን ከችግሮች ይልቅ ትልቅ ትሆናላችሁ። ሰዎችም አይቀየሩም። ያኔ እናንተ ልባችሁን ለማን እንደከፈታችሁ ትመርጣላችሁ፣ ትረዳላችሁ። ያኔ ሁሉን ነገር ትገነዘባላችሁ። ሰላም ማለት ችግር የሌለበት ህይወት አይደለም። ችግሩን በመካከል ሆኖ ልብ የማይናወጥበት ሁኔታ ነው። ስለዚህ ሁሉንም ነገር በልባችሁ ውስጥ ታስቀምጣላችሁ። ሁሉንም ቃል ወደ ህይወታችሁ አታስገቡትም። ሁሉንም ሰው ለማስደሰት እድሜያችሁን፣ ጊዜያችሁን አታባክኑ። አንዳንድ ነገሮች እንደ ደመና በድንገት ይመጡና ይጠፋሉ። አንዳንድ ሰዎች እንደ ወቅቱ ይመጣሉ፣ እንደ ወቅቱም ይሄዳሉ። ወቅቱም ጊዜውም ይሄዳል። ነገር ግን ሰላማችን ከሁሉም በላይ ነው። ልባችንም ከሁሉ በላይ የተቀደሰ ልዩ ቦታ ነው። ስለዚህ የሆነ ቀን ምንም ነገር ግድ እስከማይሰጣችሁ ድረስ ትረጋጋላችሁ። ያ ቀን ግን ግድ የለሽ የምትሆኑበት አይደለም። ሰላማችሁን የምታጣጥሙበት፣ ደስታችሁን የምትመርጡበት ቀን ነው። ለእናንተ ልዩ ነው። ያኔ ነው ህይወትን መኖር የምትጀምሩት። ያኔ ነው ህይወትን ማጣጣም የምትጀምሩት። ያኔ ነው ሰላም ምን እንደሆነ የምትረዱት። ያኔ ነው ደስታ ምን እንደሆነ የምትረዱት። የሆነ ቀን እኮ ስለናንተ ለሰዎች ለማስረዳት ደፋ ቀና እያላችሁ ነበር። ማንነታችሁን እስከሚረዱ ድረስ እነሱን ለማስረዳት ጉንብስ ቀና እያላችሁ ነበር። በጣም ብዙ ዋጋ ከፍላችኋል። ህይወት ሲገባችሁ ግን የራሳችሁን እርምጃ ትወስዳላችሁ። የራሳችሁ ምርጫም ትወስዳላችሁ። ለራሳችሁ መኖር ስትጀምሩ ሰላም ታገኛላችሁ። ለራሳችሁ ጊዜ ስትሰጡ ሁሉ ነገር ይስተካከላል። የራሳችሁ ኑሮ ትኖራላችሁ። ሰዎችን ለማስደሳት ደፋ ቀና አንልም። ለሰዎች ብለን አንኖርም። ሰዎችን ለማስረዳት አንደክምም። ያኔ ነው ህይወትን መኖር የምትጀምሩት። ያኔ ነው ራሳችሁ ሆናችሁ መኖር የምትጀምሩት።